እንግዲህ በዚህ ቦታ ላይ አንድን መልእክት ለእናንተ ለማስተላለፍ በዚህ መተናል። ስለዚህ በጥሞና እንድትሰሙኝ በፍቅር ጠይቃችኋለሁ። ይሄም መልእክት ደግሞ ምንድነው ወገኖቼ? ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ልንነግራችሁ በዚህ አለን። ኢየሱስ ክርስቶስ ስለኔና ስለናንተ ሕይወት ግድ ስለሚለው ስለና እናንተን በማይለወጠው ዘላለማዊ በሆነው ፍቅሩ እንዲሁ ወደደን። ወንድሞቼ ስለ ሰው ልጆች እግዚአብሔር አብ የገለጠውን ትልቁን ፍቅር እግዚአብሔር አብ ምን ያክል ለሰው ልጆች እንደሚራራ፣ እንደሚጠነቀቅ፣ እንደሚያፈቅራቸው በዚህ ቦታ ላይ ልነግራችሁ ወዳለሁ። አንደያ ብቸኛ ልጁን ኢየሱስ ክርስቶስን ስለኔና ስለናንተ ኃጢአትና በደል አሳልፎ በመስጠት ፍቅሩን አሳይቶናል። ወገኖቼ እኔና እናንተን በማይለወጠው ዘላለማዊ በሆነው በልጁ በኢየሱስ ክርስቶስ ወደደን። ወንድሞቼ መጽሐፍ ቅዱስ ለዚህ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ይላል። ኃጢአተኞች ሳለን እንዳንጠፋ፣ ወደ ሲኦል እንዳንገባ፣ ወደ ፍርድ እንዳንገባ እግዚአብሔር አብ ግን የሰው ልጆችን ለማዳን ለመታደግ ኢየሱስ ክርስቶስን ሰጥቷል። ዘፍጥረት 3 ላይ ስትመለከቱ እግዚአብሔር አትብሉ ያላቸውን አታድርጉ ያላቸውን ነገር በማድረግ አዳምና ሔዋን ከእግዚአብሔር ክብር ከሕይወት እንደጎደሉ እግዚአብሔር ደግሞ የሰው ልጆች አጠፉ ኃጢአትን ሰሩ ብሎ እንዲሁ እንዲሞቱ ለኃጢአት አሳልፎ አልሰጣቸው። ምንም ያክል የሰው ልጅ ወድቆ በኃጢአት ውስጥና በተረገመ ዓለም ውስጥ ቢኖርም ግን እግዚአብሔር አብ ለሰው ልጆች ያለውን ትልቁን ፍቅሩን በዘፍጥረት ምዕራፍ 3 ላይ መግለጽ ጀመረ። ከሴቲቱ የሚወለደው የእባቡን ራስ ይቀጠቅጣል ብሎ እግዚአብሔር ለሰው ልጆች ታላቅ ተስፋ ሰጣቸው። እግዚአብሔር ከወደቁበት ከገቡበት ኃጢአት እንደሚያድናቸው ቃል ገባላቸው። ወገኖቼ ዮሐንስ ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ ይላል። ኢየሱስ ክርስቶስ ሥጋ የሆነበት ምክንያት ምንድነው ካላችሁ ዘፍጥረት 3 ላይ እግዚአብሔር አብ የገባው ቃል ይፈጸም ዘንድ የሰው ልጆችን ከኃጢአት ያድናቸው ዘንድ ብቸኛ አንድያ ልጁ የሆነውን ኢየሱስ ክርስቶስ ወደ ምድር እንደላከው እንዲሞት እንደላከው የሚያሳይ ክፍል ነው ወገኖቼ። ኢየሱስ ክርስቶስ ሰው ሆነ፣ አምላክ ሰው ሆነ። ለምን ካላችሁ እግዚአብሔር አብ ለኛ ያለውን ትልቁን ፍቅር ያሳየበት ነው። በኃጢአታችንና በበደላችን ሙታን በነበርን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል መጽሐፍ። ወገኖቼ እኛው በድለን ሳለን ኢየሱስ ክርስቶስ መጣና የመስቀልን ሞት ራሱን አሳልፎ በመስጠት ሕይወቱን አሳልፎ እስከ መስጠት ድረስ መከራችንን ተቀበለ። ስለ በደላችን ደቀቀ ይላል መጽሐፍ ሲናገር። እንደሚታረድ በግ ወደ መስቀል ሄደ። ለምን ካላችሁ ፍቅር ግድ ስላለው። ኢየሱስ ክርስቶስ ኃጢአተኛ አልነበረም ወገኖቼ፣ ግን የእኛን ኃጢአት ወሰደ። ኃጢአት ሆነ እሱ እኛን ከሲኦል ከፍርድ ይታደገን ዘንድ ከወደቀው ዓለም ከሰይጣን እስራት ይታደገን ዘንድ ኢየሱስ ክርስቶስን አሳልፎ ሰጠን ወገኖቼ። ይህ ነው ትልቁ ፍቅር። በእርሱ አምነን እንድንድን በእርሱ የሚያምን ስለሚል ዮሐንስ 3 ላይ በእርሱ አምነን ደግሞ ወደ እግዚአብሔር መንግሥት መግባት እንድንችል ከኃጢአታችን እንድንድን ከኃጢአት እስራት ነፃ ሊያወጣን ኢየሱስ እንዲሁ ስለኛ ሞታችንን ወሰደ፣ ኃጢአታችንን ወሰደ። ወንድሞቼ ነው ትልቁ ፍቅር። ዛሬ ምነግራችሁ ምንድነው? ለተከፈለላችሁ ዋጋ፣ ለተከፈለላችሁ የመስቀል ሥራ፣ ለፈሰሰላችሁ ደም፣ ለፈሰሰላችሁ ንጹሕ ደም እግዚአብሔር አብ ስለከፈለላችሁ ዋጋ ዛሬ ምላሽ እንድሰጡ፣ የፍቅር ምላሽ እንድሰጡ፣ በእርሱ በማመን የሚገኘውን ሕይወት እንድትካፈሉ፣ የእግዚአብሔር መንግሥት ወራሾች እንድትሆኑ መፍትሄው ኢየሱስ ነው። መፍትሄው ኢየሱስ ነው። ስለኔና ስለናንተ የሞተው ኢየሱስ ነው። ወደ ኢየሱስ እጠራችኋለሁ። በእኔ የሚያምን አለ ኢየሱስ ክርስቶስ አይፈረድበትም አለ። መጽሐፍ ሲናገር እንደዚህ ይላል፣ ልጁ ያለው ሕይወት አለው ይላል መጽሐፍ ሲናገር። ወገኖቼ ኢየሱስ ያለው ሰው ሕይወት አለው። ዛሬ አምልጪ እህቴ፣ ኢየሱስ ክርስቶስ ሊመጣ በደጅ ነው። ሲመጣ እንደ ቀድሞ ስለኛ ዋጋ ለመክፈል አይመጣም። ለመገረፍ ደሙን ለማፍሰስ አይመጣም። ኢየሱስ የሚመጣው ሊፈርድ ነው። በዓለሙ ላይ ሊፈርድ ነው። ስለ እያንዳንዳችን እንደ ዋጋችን ሊከፍለን ነው የሚመጣው።
ወገኖቼ በዘመኑ ፍጻሜ ፍርድ አለ። መጽሐፍ ቅዱስ ሲናገር የኢየሱስን መምጣት እንደ ሌባ በሚመጣበት አመጣጥ እንደሚመጣ ይናገራል። ከአባት በስተቀር የኢየሱስን መምጣት የሚያውቅ የለም። ስለዚህ ንቁ ይላል መጽሐፍ ሲናገር፣ ንቁ ይላል። እነግራችኋለሁ በዲላ አካባቢ ያላችሁ ሁሉ ይህንን ስሙ፣ ንቁ። ኢየሱስ ሊመጣ በደጅ ነው። ንቁ! ኢየሱስ ክርስቶስ ሊመጣ በደጅ ነው። አንድ ጥያቄ ጠይቃችኋለሁ። ብትሞቱ ወዴት ነው የምትሄዱት? እርግጠኛ ናችሁ ወይ ስትሞቱ ወዴት እንደምትሄዱ? ኢየሱስ ክርስቶስ ያለው ሰው በሥጋ ከወንድሞቹ መካከል ቢለይ እንኳን የሚሄድበት ዓለም አለ። የእግዚአብሔር መንግሥት አለ። በኢየሱስ ካመናችሁ። ካላመናችሁ ግን በሥጋን ተለይታችሁ ዘላለማዊ ፍርድ ይጠብቃችኋል። ሞት ይጠብቃችኋል። ሲኦል ቀልድ አይደለም። ዛሬ ልታመልጡ ነግራችኋለሁ። ስለ ሰይጣን መጽሐፍ ቅዱስ ሲናገር እንደዚህ ይላል። ሌባው ይለዋል። ሌባ ወደ ቤታችሁ ሲመጣ ነግሯችሁ አይመጣም። ድንገት ነው የሚመጣው። ሌባ ካገኛችሁ ሊዘርፋችሁ፣ ካልቻለ ሊገላችሁ፣ ሊያጠፋ ነው የሚመጣው። የሰይጣንም አሰራር እንደዛ ነው። የሰው ልጆችን በማሳት ወደ ሲኦል ማስገባት፣ ወደ ፍርድ ማስገባት፣ ከእሱ ጋር አብራችሁ በዘላለም ፍርድ ውስጥ እንድትኖሩ ሊያደርጋችሁ ነው። ኢየሱስ ግን እንደዚህ አለ፣ እኔ ሕይወት እንዲሆንላችሁ ሕይወትም እንዲበዛላችሁ መጣሁ አለ። ኢየሱስ ሕይወት እንዲበዛልን ሕይወት እንዲሆንልን የመጣው። ወገኖቼ በእምነት የሚገኘውን ድነትን ተቀበሉ ዛሬ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በልባችሁ ብታምኑ ስለ እኔና ስለ እናንተ ኃጢአት እንደተገረፈ፣ ደሙን እንዳፈሰሰ፣ በመስቀል ላይ እንደዋለ፣ እንደ ሞተም እንደተቀበረም፣ ወደ መቃብርም እንደወረደ፣ በሦስተኛውም ቀን ደግሞ ሞትን ድል አድርጎ እንደተነሳ፣ ወደ እግዚአብሔር እቅፍ ውስጥም እንደሄደ፣ ዳግምም እንደሚመጣ፣ በዓለሙ ላይም እንደሚፈርድ ብታምኑ፣ ይህንን ጌትነቱን ደግሞ በአፋችሁ ብትመሰክሩ ጽድቅና ሕይወትን ታገኛላችሁ። ኢየሱስን ቤታችሁ አስገቡ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ እንደዚህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል መካከለኛ ደግሞ አንድ አለ ይላል። እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። መካከለኛችን ኢየሱስ ነው። ወንድሞቼ በኃጢአታችን ከእግዚአብሔር በተለየን ጊዜ መካከለኛ ሆኖ ከአብ ጋር ያስታረቀን፣ በአብ ፊት ድፍረት እንድናገኝ መካከለኛ ኢየሱስ ነው። ከአብ ጋር ያማለደን፣ ከአብ ጋር ያስታረቀን አንድ ልጁ ነው ኢየሱስ። ወንድሞቼ ኢየሱስ ክርስቶስ ሲናገር እንደዚህ አለ፣ በእኔ በቀር ወደ አብ የሚመጣ የለም አለ። እኔ ሕይወት ነኝ አለ። እኔ መንገድ ነኝ አለ። እኔ እውነት ነኝ አለ ኢየሱስ። በእኔ በቀር ወደ አብ የሚመጣ የለም አለ። ወደ እግዚአብሔር አብ መግቢያው መንገዱ ኢየሱስ ነው። ኢየሱስ ወደ ሕይወታችሁ አስገቡ። መጽሐፍ ሲናገር ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ እንደዚህ ይላል፣ መዳን በሌላ በማንም የለም ይላል። እንድንበት ዘንድ የሚገባ ከሰማይ በታች የሰጠ ሌላ ስም የለም ይላል። ብቸኛው ለሰው ልጆች መዳኛ፣ ብቸኛ ለሰው ልጆች ማምለጫ የተሰጠን ስጦታ ኢየሱስ ክርስቶስ ነው። ዛሬ ወንድሞቼ ኢየሱስ ክርስቶስን እመኑ ትድናላችሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 1 እንደዚህ ይላል፣ ልባችሁ አይታወክ ይላል። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ ምን በሉ ይላል፣ እመኑ ይላል። በአባቴ ቤት ብዙ መኖሪያ አለ። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ባዘጋጀሁላችሁ ቦታ ደግሞ ትኖሩ ዘንድ ዳግም ልወስዳችሁ እመጣለሁ አለ። ቶማስም እንደዚህ አለው፣ ወዴት እንድትሄድ አናውቅም አሉት። እኔ አለ ኢየሱስ ክርስቶስ መንገድ ነኝ አለ። እኔ እውነት ነኝ አለ። እኔ ሕይወት ነኝ አለ። ወገኖቼ
በእኔ በቀር ወደ አብ የሚመጣ የለም አለ። ኃጢአቱን የሚናዘዝ የሚተዋትም ይለማል ይላል። ዛሬ ንስሐ ብትገቡ ኃጢአታችሁን ብትናዘዙ ኃጢአታችሁንም ብትተዉ ወገኖቼ ትለማላችሁ። የሕይወቴ አዳኝ እንደሆንክ ስለ ኃጢአቴ ስለ በደሌ እንደተገረፍክ ደምን እንዳፈሰስክ በመስቀል ላይ እንደዋልክ እንደሞትክ እንደተቀበርክም በሶስተኛውም ቀን እንደተነሳህ አምናለሁ። አንተን በሉ የሕይወቴ ጌታና አዳኝ ዓለምን፣ ሰይጣንን፣ ክፉ ስራዋን እክዳለሁ። አንተን በሕይወቴ ላይ ጌታዬ አዳኜ አድርጌ እቀበላለሁ። ስለተቀበልከኝ ልጅ ስላደረከኝ ስላጸደከኝ የእግዚአብሔር መንግሥት ወራሽ ስላደረከኝ አመሰግንሃለሁ። ልጸልይላችሁ።